የአዲስ አበባ መታወቂያ ቅሌት እስከ 60 ሺህ ብር የሚወጣበት ህገወጥ ንግድ። በአዲስ አበባ የነዋሪነት መታወቂያ ለማውጣት ምን ያክል ጊዜ ይፈጅቦታል? ወራት ወይስ ሳምንታት? ግን ገንዘብ ካሉት ነገሩ በአንድ ቀን ሊጨረስ እንደሚችል ያውቃሉ? የአዲስ አበባ የነዋሪነት መታወቂያ አሁን ላይ እስከ 60 ሺህ ብር የሚደርስ ከፍተኛ ዋጋ እየወጣበት በህገወጥ መንገድ እየተሸጠ መሆኑ ተጋለጠ። በዚህ አሳሳቢ ጉዳይ ላይ ዋዜማ ያደረገችውን አስደንጋጭ ክትትል እስከ ፍጻሜው አብረን እንከታተል። ከሁሉ በላይ ደግሞ ይህ ህገወጥ መታወቂያ እንዴት በቀላሉ ህጋዊ ሽፋን እንዳለው ሲሰሙ ይገርሙታል። እንደ ዋዜማ ዘገባ ከሆነ በመዲናዋ የአዲስ አበባ የነዋሪነት መታወቂያ አገልግሎት ዋጋ እንደ የክፍለ ከተማዎቹ የሚለያይ ሲሆን በአመዛኙ ከ30 ሺህ ብር በላይ እየተከፈለበት ይገኛል። አገልግሎቱ አስቸኳይ ተብሎ ጊዜው ከአንድ ሳምንት ያጠረ ከሆነ ደግሞ ዋጋው እስከ 60 ሺህ ብር ይደርሳል። ቆይ ከዚህ በፊት ሁኔታው እንዴት ነበረ? ከአንድ ዓመት ገደማ በፊት ለዚህ ተመሳሳይ አገልግሎት ይጠየቅ የነበረው ገንዘብ ከ15 ሺህ ብር ጀምሮ ነበር። ነገር ግን አሰራሩ ወደ ዲጂታል ስርዓት ሲቀየር የሚጠየቀው ገንዘብ መጠን እየጨመረ መምጣቱን ለጉዳዩ ቅርበት ያላቸው ምንጮች አጋልጠዋል። የመዲናዋ የሲቪል ምዝገባንና የነዋሪዎች አገልግሎት ኤጀንሲ የነዋሪነት መታወቂያ አገልግሎትን በወረዳ ደረጃ መስጠት መጀመሩ ይታወሳል። ይሁን እንጂ ይህ አሰራር ወደ ወረዳዎች መውረዱ ለህገወጥ አሰራር ተጨማሪ ምቹ ሁኔታን ፈጥሯል። በየክፍለ ከተማው የሚንቀሳቀሱ ደላሎች ህገወጥ መታወቂያ ማግኘት የሚፈልጉ ሰዎችን ከኤጀንሲው ሰራተኞች ጋር የሚያገናኝ ጠንካራ ሰንሰለት ዘርግተዋል። መታወቂያው እንዴት እንደሚሰራ እንንገራችሁ። በ10 ሺዎች የሚቆጠር ብር ተከፍሎ የሚወጣው መታወቂያ የሐሰተኛ ሰነድ ስብስብ አይደለም። በድርጊቱ የተሰማሩ የኤጀንሲው ሰራተኞች ገንዘብ ከፋዩ ግለሰብ ስም በህጋዊ መኖሪያ ቤትና የነዋሪነት መታወቂያ ባላቸው ነዋሪዎች መዝገብ ውስጥ የቤተሰብ አባል በሚል እንዲካተት ያደርጉታል። ይህ ማለት ምን ማለት ነው? ህጋዊ በሆነ መንገድ ተመዝግበው ተጨማሪ ሰው በቤተሰቡ መዝገባቸው ውስጥ እንዲካተት ከሚፈቅዱ ነዋሪዎች ጋር በመመሳጠር መታወቂያው በቀጥታ መደበኛ የዲጂታል ስርዓት ላይ ይሰፍራል። በዚህም የተነሳ መታወቂያው ሙሉ በሙሉ ህጋዊ ሆኖ ማገልገል ይችላል ማለት ነው። ሌላኛው ጥያቄ ደግሞ ሰዎች ይህንን ሁሉ ገንዘብ አውጥተው የአዲስ አበባን መታወቂያ ለማውጣት ለምን ፈለጉ የሚለው ነው። የምንጮቹ መረጃ እንደሚያመለክተው ከሌሎች የኢትዮጵያ አካባቢዎች የጸጥታ ሁኔታ ጋር በተያያዘ ከልዩ ልዩ ክልሎች ወደ አዲስ አበባ የሚፈልሱ ዜጎች እንደ አዲስ አበባ ከተማ ነዋሪ ሆኖ በነፃነት ለመንቀሳቀስና አገልግሎቶችን በቀላሉ ለማስፈጸም ሲሉ ይህንን ውድ መንገድ ይመርጣሉ። በህጋዊ መንገድ ለመሄድ ቢሞክሩ እንኳን ከሌላ አካባቢ የመሸኛ ደብዳቤ አቀርበው ከክልል ተጣርቶ እስከሚመጣ ድረስ ረጅም ወራት መጠበቅ ግዴታ ይሆንባቸዋል። ደላሎችና ኃላፊነት የጎደላቸው ሰራተኞች ደግሞ ይህንን ክፍተት እንደ ወርቃማ ዕድል በመጠቀም በድሎት እየኖሩበት ይገኛሉ። ኤጀንሲው በተደጋጋሚ ጊዜያት ህገወጥ ሰራተኞችን እጅ ከፍንጅ ይዤ ተጠያቂ አድርጌያለሁ እያለ ቢገልጽም መሬት ላይ ያለው እውነታ ግን የዋጋ መጠኑ ከጊዜ ወደ ጊዜ እየጨመረ እንጂ መፍትሄ እንዳላገኘ ያሳያል። እንግዲህ ጉዳዩ ከባድ ነው። በከተማው አስተዳደሩ ስም የሚሰጠው የዲጂታል መታወቂያ ስርዓት እንዲህ በቀላሉ ለገንዘብ ሲባል ሲበዘበዝ የከተማዋን ጸጥታና ደህንነት የት ላይ ይጥለዋል? በጉዳዩ ላይ የእርሶ አስተያየት ምንድን ነው? ይህንን ህገወጥ ንግድ ለማስቆም መወሰድ አለበት የሚሉት እርምጃዎች ምንድናቸው? ሀሳቡን ከታች ባለው የጽሑፍ ኮሜንት መስጫ ላይ ያጋሩን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲዳረስ ያደርጉ። በሌላ ሀሳብ በሌላ ዜና እስከምንገናኝ ድረስ ቸር ይቆዩን።